ሰላም ጤና ይስጥልኝ። ስዋሎ ካሊ ሰሎሞን ፍሮም ኢኬኤስኤስኤል ማርኬቲንግ ሶሉሽን። ዛሬ የምንወያየው በድርጅታችን ላይ መሰረታዊ ለውጥ ሊያመጡ ስለሚችሉ 5 ዊን ስትራቴጂዎች ይሆናል ማለት ነው። አብራችሁን ትቆዩ ታተርፋላችሁ። በዛው አጋጣሚ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አብሮነታችን እናሳድግ። አንድ ድርጅት ከሰራተኛው ጋር ወይም ደግሞ ከሚኖረው ስታፍ ጋር በሚኖረው ኢንተራክሽን የድርጅቱን ፐርፎርማንስ ማሳደግ የሚችልበትን 5 መሰረታዊ ዊን ስትራቴጂ ነግራቸዋለሁ ማለት ነው። ቀጥታ ወደ ውይይቱ ስንገባ የመጀመሪያው ፎስተር ኦፕን ኮሚኒኬሽን ማለት ነው። ምን ማለት ነው? ግልጽና ክሊር የሆነ ኮሚኒኬሽን መፍጠር ነው። እንግዲህ እንደ ሰራተኛ በእያንዳንዱ ስትራቴጂ፣ በእያንዳንዱ አሰራር፣ በእያንዳንዱ ሂደት ግልጽ የሆነ ውይይት ወይም ደግሞ ዲስከሽን ሲኖር ሰራተኛው ምንድነው ቫልዩድ የመደረግ ስሜት ስለሚሰማው ሰራተኛው ምን ይሆናል? ጥሩ ቫልዩ አለ ብሎ ስለሚያስብ በአጠቃላይ አቅሙን ለመጠቀም የሚያስችል ሜንታሊቲ ይኖረዋል ማለት ነው። ኮሚኒኬሽናችን የተዛባ ከሆነ ግን ምን ይሆናል? ብዙ ስትራቴጂ ነው። በአጠቃላይ ሀሳቦችም ስትራቴጂዎችም ሲመጡ ከሰራተኛ ጋር ግልጽ በሆነ ውይይት መወያየት የባለቤትነት ስሜት ስለሚያመጣ ሰራተኛው ደስተኛ ይሆናል፣ ሰራተኛው ሞቲቬትድ ይሆናል፣ ሰራተኛው እጅግ በጣም ኮሚትድ ይሆናል፣ ዲቮትድ ይሆናል ለስራ ማለት ነው። ያ በመሆኑ ምክንያት ድርጅቱ ደግሞ ምን ይሆናል? ከአንድ ሰራተኛ ወይም ደግሞ ከአጠቃላይ ሰራተኞች ሊያገኘው የሚችለውን ፐርፎርማንስ በስነ ስርዓት ያገኛል ማለት ነው። ስለዚህ ፎስተር ኦፕን ኮሚኒኬሽን ወይም ደግሞ ነርቸር ኦፕን ኮሚኒኬሽን የምንለው እሱ ነው። ሁለተኛ ሪኮግናይዝ ኤንድ ሪዋርድ ፐርፎርማንስ። ይሄ ምን ማለት ነው? ስራ በተሰራበት ሰዓት በሚሰራበት ጊዜ የተሰሩ ስራዎችን ሪኮግናይዝ ማድረግ እውቅና መስጠት ማለት ነው። ምን ያደርጋል? ሰራተኛው ሞቲቬትድ ያደርጋል። በዚህ ሪኮግኒሽን በተለያየ መልኩ ሊሆን ይችላል። ሰርቲፋይድ ማድረግ ሊሆን ይችላል፣ ሳላሪ ኢንክሪመንት ሊሆን ይችላል፣ ቦነስ ሊሆን ይችላል። ሪኮግናይዝ እና ሪዋርድ በአጠቃላይ ሰራተኛውን በጣም ሞቲቬትድ ያደርጋል። ስለዚህ ዛሬ የምናወጣው ኮስት በሌላ መልኩ ምን ያደርጋል? አሁንም ፐርፎርማንሱን ሌቭል አፕ ስለሚያደርግ ሰራተኛው ማክሲማም ዩቲላይዜሽን ይጠቀማል ማለት ነው። ለማን? ለድርጅቱ። በነገራችን ላይ ሪኮግኒሽን በተለያየ ታየርድም ሲሆኑ ሲደክማቸውም ፌል ሲያደርጉም እንዲሁም ደግሞ አቺቭ ሲያደርጉም ሪኮግናይዝ ማድረግ አንድ ሰራተኞች ላይ ምን ይፈጥራል? የባለቤትነት ስሜት ይፈጥራል ማለት ነው። በአጠቃላይ ዊን ስትራቴጂ ማምን ማለት ነው። ባደረግከው ልክ አንተም ተጠቃሚ ስለምትሆን ሰራተኛ ትሪት ማድረግ ያስፈልጋል ነው። ሶስተኛው ፕሮቫይድ ዴቨሎፕመንት ኤንድ ትሬኒንግ። ይሄ ዴቨሎፕመንት ኦፖርቹኒቲ ሰራተኛ ላይ መስራት፣ ለምሳሌ ትሬኒንግ ሊሆን ይችላል። ሰራተኞቹ ደግሞ ብቁ ሲሆኑ ለድርጅቱ በጣም ስለሚጠቅሙ አሁንም ዊን ስትራቴጂ ተጠቀሙ ማለት ነው። ሰራተኞች ስኪላቸውን ስለምንጨምርላቸው የባለቤትነት ስሜት ይሰማቸዋል። ስለዚህ ለኬሪየር ለትሬኒንግ ወይም ደግሞ የሰራተኞችን ስኪል መጨመር በሌላ መልኩ የድርጅታችንን ፐርፎርማንስ መጨመር ነው። አራተኛ ወርክ ላይፍ ባላንስ። ይሄ ምን ማለት ነው? የሰራተኞቹን ህይወት በተቻለ መጠን ማገዝ፣ ሰራተኞች ከኛ ጋር እንዲቆዩ ላይፋቸው የተሻለ እንዲሆን ማድረግ፣ የተለያዩ ኦፖርቹኒቲዎችን ማመቻቸት፣ ቢዝነሳችን እንዲያድግ አብሮ ለነሱም ግሮዝ ኦፖርቹኒቲ መስጠት፣ እንዲያድጉ ማድረግ። ላይፋቸው እንደ ሰራተኛ ማለት የኛ ነው አይደል? አሴት ማለት ነው። ሞስት ቫሉዌብል አሴት ማለት ሰራተኛ ነው። ስለዚህ ሰራተኞቻችን ላይ በምንሰራው ስራ በዋነኝነት ተርኖቨርና አቮይድ እናደርጋለን። ኢምፕሎይስ ተርኖቨር ማለት በጣም አደገኛ ነው። ብዙ ጊዜ ሰዎች ይህን ሴንስ ወይም ሪኮግናይዝ አያደርጉትም። በጣም ለአንድ ድርጅት በጣም አደገኛው ነገር ኢምፕሎይስ ተርኖቨር ነው። ስለዚህ ወርክ ላይፍ ባላንስ ሆነ ማለት ሄልዚ ኢንቫይሮንመንት ፈጠር ነው ማለት ነው። ሄልዚ ኢምፕሎይስ ፈጠር ነው ማለት ነው። ጤናማ የሆነ የስራ ኢንቫይሮንመንት እና ጤናማ የሆነ ሰራተኛ አለን ማለት ነው። ያ በመሆኑ ምን ይሆናል? ቢዝነሳችን ሰስቴይነብል ይሆናል ማለት ነው። ኮንሲስተንሲ ይኖረዋል። ምንም አይነት መደናቀፍ አያጋጥመው። ብዙ ጊዜ ሰው ሴንስ አያደርግም። እንደ ተርም ኦቨር አደገኛ ቢዝነሳችን የሚጎዳ ነገር የለም። ሰው ፎከስ አድርጎ መስራት ያለበት ማለት ኤምፕሎይ ተርን ኦቨር እንዳይኖር፣ የሰራተኛ ፍልሰት ማለት ነው። ሰራተኛ በፈለሰ ቁጥር በጣም ብዙ ነገር ነው የሚሄደው። በአጠቃላይ ግን ምንድነው ስኪላቸውን ኦልሞስት ስፔሻላይዝ ያደረጉ ሰራተኞች ወደ ሌላ ቦታ ሲሄዱ ሰራተኛ ለመቅጠር፣ ሰራተኛ ለማልመድ በምናደርገው ሂደት ሁሉ ምን ይሆናል? ስራ ይበላሻል። ከምንም በላይ ግን የሚቀረው ሰራተኛ ራሱ ምን ይሆናል? አንሃፒ ዲሳቲስፋይድ የመሆን ነገር፣ ደስተኛ ያለመሆን ስሜት ስለሚፈጥር ወርክ ባላንስ ላይ መስራት ያስፈልጋል። ይሄ የተለያዩ ፓኬጆችን ማዘጋጀት፣ ለምሳሌ ሰራተኞቻችን ቤት ሊያገኙበት የሚችሉበት መንገድ ማመቻቸት፣ ጥቅማ ጥቅም ሊያገኙ የሚችሉበት መንገድ ማመቻቸት። በአጠቃላይ ግን ሰራተኞች ይህን ብናደርግ በነገራችን ላይ እኔ 2 ገጸ በረከት አለው ብዬ አምናለሁ። አንድ በሳይንሳዊ መንገድ ቢዝነሳችን ያሳድጋል። ይህን አደረግን ማለት በቃ ቢዝነሳችን ቡስት ያደርጋል። ምንም ጥያቄ የለው። ምክንያቱም ሰራተኛችን እነማን ናቸው? አምባሳደሮች ናቸው። ሰራተኞቻችን ማለት የመጀመሪያው የፕሮዳክታችን ተጠቃሚ እነሱ ናቸው ማለት ነው። ሰርቪስም ይሁን ምንም፣ በአጠቃላይ ግን የኛ የቢዝነሳችን ገጽታ የሚገነባ በሰራተኛ ነው። የመጀመሪያው ኢንተርናል ከስተመር ሰራተኛ ስለሆነ ሰራተኛን በያዝን ቁጥር ምን ይሆናል? ቢዝነሳችን እንደ ቢዝነስ በጣም ያድጋል። ሌላው ግን እንደ ሂውማኒቲ ደግሞ ይሄ ሂውማን ኮኔክሽን ይፈጥራል ማለት ነው። ስለዚህ
ለሰራተኞቻችን የምናደርጋቸው ነገሮች እንደ ኮስት ባይታዩ መልካም ነው። ይሄ ራሱ ዊን ዊን ስትራቴጂ ነው። በአጠቃላይ ግን እንደ ዜጋም ደግሞ የዜግነት ግዴታን መወጣት ያስፈልጋል። እኛ የተለያየ በጣም እጅግ ሌዥር ላይፍ እያለን ሰራተኞቻችን በጣም አንሃፒ ላይፍ እየኖሩ ከሆነ ግን ለኛም ጤናማ ላይፍ ስለማይሆን ቢዝነሳችንም ብለስድ እንዲሆን ሰራተኛን በዚህ መንገድ ትሪት ማድረግ ዊን ዊን ስትራቴጂ ነው። ኦል ኢን ኦል ግን ምንድነው we are talking about how to boost our performance ቡስት የሚደረገው በዚህ መንገድ። የመጨረሻውና አምስተኛው lead with empathy። ብዙ ጊዜ ሰው ሚስ ያደርገዋል። በሰራተኞች ጫማ ላይ መቆም፣ ለሰራተኞቻችን እንደነሱ ሆነን ችግራቸውን መጋፈጥ። ይሄ ሂውማን ኢንተርኮኔክሽን ይፈጥራል። ሰራተኛችን የምናይበት መንገድ እንደ ራሳችን ማየት ማለት ነው። የእነሱን ችግር እንደ ራሳችን በምናይበት ጊዜ በአጠቃላይ ጤናማ የሆነ ኤንቫይሮንመንት ይኖረናል፣ ጤናማ የሆነ ቢዝነስ ይኖረናል፣ ጤናማ የሆነ ግሮዝ ይኖረናል ማለት ነው። በአጠቃላይ ግን እኔ ሰራተኛ እየተቸገረ ወይም ደግሞ እየራበም ሊሆን ይችላል። በነገራችን ምናልባት አንዳንድ ድርጅቶች እኮ ለወራትም ደግሞ ለምንም ለሰራተኛ ሲባል የሚጨንቃቸው ቢዝነስ ተቋማት ሊኖሩ ይችላሉ። ሰራተኛ ላይ መስራት ግን ሳይንሳዊ ግዴታ ነው። ቢዝነሶች ፌል የሚያደርጉት ሰራተኛ ላይ ስለማንሰራ ነው። አሁን እኛ ጋር የተለመደ በጣም በትላልቅ ትሬነሮች ሳይቀር እኛ ጋር ጉልበት ርካሽ ነው የሚል ሜንታሊቲ ያለ። በነገራችን ላይ ይሄ በጣም የተሳሳተ አስተሳሰብ፣ እጅግ በጣም ሉዝ ስትራቴጂ ምንድነው የሚለው። ምክንያቱም አንሃፒ የሆነ ሰራተኛ አንተንም ይዞ ገደል ሊገባ ይችል ይሆናል እንጂ የተለየ ነገር ላንተ አይፈጥርም። ግን እኛ ሰራተኞቻችንን በክብር ስንመራ፣ በፍቅር ስንመራ ሞር ኦቨር የሰራተኞች ችግር የኔም ችግር ነው ብሎ ማሰብ ምን ይፈጥራል? ፐርፎርማንሳችን ሌብል አፕ ያደርጋል። እጅግ በጣም ጤናማ ኤንቫይሮንመንት ይፈጥራል። ስለዚህ ቢዝነስ ኦነርስ፣ ሊደርስ እንደዚህ አይነት ስትራቴጂዎችን ብትጠቀሙ እኔ በጣም ቢዝነሳችሁ ቡስት ያደርጋል ብዬ አምናለሁ። ይሄን ማውሮ በነገራችን ላይ ፍሮም ማይ ኤክስፒሪየንስ የጠቀስኩላችሁ ነገሮች በሙሉ ፍሮም ማይ ኤክስፒሪየንስ ነው። ደግሞ ከኤክስፒሪየንስ አንፃር እጅግ በጣም የተጠቀምኩባቸው ነገሮች ናቸው። ቢዝነስም ሊያድግ የሚችለው በሰራተኛ በአንድ ሰውና በሁለት ሰው ይፈርትም አያድግም። በአጠቃላይ የሰራተኛ አያያዝ ግን መሰረታዊ ነገር ነው። ይህን ሲባል እንግዲህ ሁሉንም ሰራተኛ ማስደሰት ላይቻል ይቻል ይሆናል። ነገር ግን እንደ ቢዝነስ ጤናማ የሆነ ቢዝነስ ለመፍጠር ሰራተኛ ሞስት ቫልዩብል አሴት ነው ብሎ ማሰብ በራሱ ትልቅ ስትራቴጂ ነው። ባይዘ ካፒታሉ፣ ቴክኖሎጂ፣ ኤቭሪቲንግ ኦቨር ዜር ምንድነው? ምንም በራሱ የሚንቀሳቀሳል ሰው ነው የሚያንቀሳቅሰው። ስለዚህ ሰው ደግሞ ሞስት ቫልዩብል አሴት ስለሆነ ሰራተኛ ላይ መስራት በጣም ኢምፖርታንት ነው ብዬ አምናለሁኝ። በዚህ አጋጣሚ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አብረውነታችን እናሳድግ። እንድሰራላችሁ የምትፈልጉት ቶፒክ ወይም ታይትል ካለ ኮሜንት አድርጉልኝ። ከበስተልኝ